ሰላም የቻናላችን ቤተሰቦች እንግዲህ ከብዙ ወራት ቆይታ በኋላ በድጋሚ ተመልሰናል። አሁንም የህይወት ክህሎት በሚል ርዕስ ፕሮግራማችንን እንቀጥላለን። ስለዚህ አብራችሁ እንድትቆዩ እንጋብዛችኋለን። እናመሰግናለን። የዚህ ስልጠና ዓላማ ይህ ስልጠና በዋነኝነት ለምን ዓላማ ነው የምንሰማው፣ ለምን ዓላማ ነው የምናየው ወይም የምንመለከተው ብለን ስንጠይቅ ሰዎች ራሳቸውን በመጀመሪያ ራስን ማወቅ የመጀመሪያው ትልቁ ምዕራፍ ስለሆነ ማለት ነው። ሰዎች ራሳቸውን ከዛስ አካባቢያቸውን እንዲጠይቁ ማን ነኝ እኔ፣ ምንድነው እየሰራ ያለሁት፣ ምንድነው ማድረግ ያለብኝ የሚለው፣ ከዛም አካባቢያቸውን የት ነው ያለሁት፣ በምን አይነት ሁኔታ ውስጥ ነው ያለሁት፣ በዚህ ሁኔታ ውስጥ ደግሞ የተሻለ እንደሆን፣ በዚህ ሁኔታ ውስጥ ተጽዕኖ ፈጥሬ እንዳልፍ ምን ማድረግ ይገባኛል የሚሉትን ሐሳቦች እንዲጠይቁ እድል ይሰጣቸዋል፣ እንዲመረምሩ እንዲሁም እንዲገመግሙ እድልን ይሰጣቸዋል ማለት ነው። ምን አይነት ሁኔታ ላይ እንዳለን ራሳችንን እናያለን፣ ያንን ደግሞ እንመረምረዋለን። ይህ ጉዳይ ጠቃሚ ነው ወይስ አይደለም የሚለውን ከዛስ ገምግመን መውደቅ ያለበትን አስወድቀን ማንሳት ያለብንን አንስተን በህይወታችን ምዕራፍ እንድንቀጥል ማለት ነው። ለዚህ ይጠቅመናል ማለት ነው ይህ ስልጠና። ያም ማለት በዚህ ውስጥ ምናልባት ምን አይነት ጸባይ አለ፣ ምን አይነት ማህበራዊ ልምድ አለ፣ ምን አይነት እምነት አለ፣ ምን አይነት ዋጋ የምንሰጣቸው ነገሮች አሉ። በመጀመሪያ ራሳችንን ነው የምንጠይቀው፣ ከዚያም አካባቢያችንን ነው የምንጠይቀው። አሁን ባለንበት አካባቢ ላይ ምን አይነት ጸባዮች ይዘወተራሉ ወይም ምን አይነት ጸባዮች በተደጋጋሚ የምናገኛቸው ናቸው። ለምሳሌ እንደ ሀገር ሊሆን ይችላል፣ ምናልባት እንደ ክልል ሊሆን ይችላል፣ ምናልባት እንደ ሰፈር ሊሆን ይችላል። ምን አይነት ጸባዮች፣ ምን አይነት ማህበራዊ ልምዶች፣ ምን አይነት እምነቶች አሉ፣ ምን አይነት ደግሞ ዋጋ የሚሰጣቸው ዋጋ ያላቸው ትልልቅ ነገሮች አሉና እነዚህን ነገሮች እንድንፈትን እንድንመረምር ከዛ ማስተካከል ያለብንን ደግሞ እንድናስተካክል እድልን ይሰጠናል ማለት ነው። ምክንያቱም ምንድነው አሁን የደረስንበትን ህይወት እስካሁን የመጣንበት መንገድ ተጠራቅሞ ወይም እስካሁን የመጣንበት መንገድ አሁን ያለንን ህይወት፣ አሁን ያለንን ተጽዕኖ፣ አሁን ያለንን ኢኮኖሚ፣ አሁን ያለንን የትምህርት ደረጃ ሊሰጠን ችሏል። አሁን ካለንበት ደግሞ የተሻለ ለመሆን ግዴታ አሁን ያለንበትን የህይወት አካሄድ ማስተካከል ወይም መቀየር ያስፈልገናል ማለት ነው። ስለዚህ ይህንን እንድንመረምር፣ እንድንጠይቅ ደግሞ እንድንገመግም የስልጠና እድልን ይሰጠናል ማለት ነው። ሰዎች ምን እንዲሆኑ ይጠበቃል? ምናልባት ከዚህ ስልጠና በኋላ ሰዎች ምን እንዲሆኑ ይጠበቃል? ወይም ግቡ ምንድነው የዚህ ስልጠና? የተሻለና የጠለቀ የአስተሳሰብ ልቀት ላይ እንዲደርሱ ሰዎች ይህን ስልጠና ከወሰዱ በኋላ የተሻለ አስተሳሰብ እንዲኖራቸው፣ የተሻለ የአስተሳሰብ ልቀት ላይ እንዲደርሱ እድልን ይሰጣቸዋል ማለት ነው። ሌላው ለራሳቸው የከበረና ከፍተኛ አስተሳሰብ እንዲኖራቸው። አንዳንድ ሰዎች ስለ ራሳቸው ያላቸው ግምት በጣም አነስተኛ ከመሆኑ የተነሳ በተለያየ ምክንያት ሰዎች በሚሏቸው ሊሆን ይችላል፣ አካባቢው ባስቀመጠባቸው ተጽዕኖ ከሰዎች የተሻሉ እንዳልሆኑ ራሳቸውን ዝቅ አድርገው እንዲያዩ ምክንያት ይሆናቸዋል ማለት ነው። ስለዚህ ሰዎች ለራሳቸው የከበረና ከፍተኛ አስተሳሰብ እንዲኖራቸው ያደርጋል። በተሰማሩበት የትኛውም ዘርፍ ላይ ውጤታማ እንዲሆኑ፣ በስራቸው፣ በትምህርታቸው ሊሆን ይችላል፣ በተለያዩ ምናልባት መንግስታዊም የሆኑ መንግስታዊ ያልሆኑ በሊደርሺፕ ፖዚሽን ላይ ያሉ ባሉበት በየትኛውም ዘርፍ ላይ ምናልባትም ደግሞ በሃይማኖታዊ አገልግሎት ላይ ያሉ በተሰማሩበት የትኛውም ዘርፍ ላይ ውጤታማ እንዲሆኑ ያደርጋል ማለት ነው። ሌላ በማህበረሰብ ውስጥ አርቆ የማስተዋል ወይም ቪዥነሪ የሆነን ክህሎት ለማዳበር ይጠቅማል።
ብዙ ጊዜ እንደ ሀገር ብዙ ከምንታማባቸው ነገሮች መካከል አንዱ ቪዥነሪ ያለመሆን ወይም ደግሞ አርቆ ያለማስተዋል ችግር፣ ሰዎች የዛሬን ብቻ የአሁንን ብቻ ለማግኘት ወይም ደግሞ ካለው ሁኔታ እንዴት እንደሚጠቀሙ ብቻ የማየት ነገር በጣም በማህበረሰባችን ውስጥ እንደ ትልቅ ችግር ይነሳል። ስለዚህ በዚህ ማህበረሰብ ውስጥ ግን አርቆ የሚያስተውል ነገን የሚያይ ቪዥነሪ የሆነ ክህሎትን እንዲያዳብሩ ይህ ስልጠና ይጠቅማቸዋል ማለት ነው። ስለዚህ በጣም ጠቃሚ የሆነ ስልጠና እንደሆነ ከዚህ ማስተዋል እንችላለን ማለት ነው። ስለዚህ አንድን ሀሳብ ላንሳና ቀጥታ ወደ ስልጠናው እንገባለን ማለት ነው። ሰዎች በህይወታቸው ላይ የሚሆነውን የትኛውንም ነገር ለማሳካት እነዚህን ሂደቶች እነዚህን ደረጃዎች ማለፍ ይጠበቅባቸዋል። በመጀመሪያው ሀሳብ፣ ሁል ጊዜ ሀሳብ ወደ ቃል ወይም ወደ ንግግር ይለወጣል። እዚህ መጀመሪያ ነገሩ ከሰማነው ሊሆን ይችላል፣ ካየነው ሊሆን ይችላል። ሀሳብ ወደ አይምሮአችን ይመጣል። ያ ሀሳብ ወደ ቃልና ወደ ንግግር ይሄዳል ማለት ነው። ከንግግርና ከቃል በኋላ ምናልባት አንዳንዶች የመጽሐፍ ልምድ ካላቸው ወደ ጽሁፍ፣ ወደ ተለያዩ ወደ ፕሮፖዛሎች፣ ወደ ፕላኖች ሊቀየር ይችላል። ከዛ ቀጥለው ወደ ድርጊት ያ ነገር ይቀየራል ማለት ነው። ድርጊት ማለት የነገሮች የመጨረሻው መድረሻ አይደለም። ብዙ ሰዎች እንደዛ ስለሚያስቡ ነው። ለምሳሌ በቢዝነስ ላይ ፌል የሚያደርጉ ሰዎች ድርጊቱ የመጨረሻ እንደሆነ ያስቡና ከዛ በኋላ ውጤትን መጠበቅ ይጀምራሉ። ነገር ግን ወደ ውጤት ከመድረሳችን በፊት በመካከል ያለ ሌላ ጉዳይ አለ ማለት ነው። ሌላው ምንድነው? ልማድ። ታቻል ከድርጊት በኋላ የምናደርገውን ነገር እንለምደዋለን ወይም በትክክል እንዴት ማድረግ እንዳለብን እንማራለን። ምናልባት በድርጊትና በልማድ መካከል ማሻሻል ወይም ማሳደግ የሚለው ሐሳብ ሊኖር ይችላል። ምክንያቱም ያንን ጉዳይ በአንድ መንገድ ብቻ የምናደርገው ከሆነ በተሻሻለ መንገድ ላናደርገው ስለምንችል ምናልባትም በአካባቢያችን ያንን በተሻለ ሁኔታ የሚያደርጉ ሰዎች ካሉ ከነሱ የተሻለ ሆነን መገኘት ላንችል እንችላለን ማለት ነው። ስለዚህ ከድርጊት ቀጥሎ ልማድ ይሆናል። ያ ልማድ ደግሞ ጸባይ ይሆናል። የሰዎች ባህሪ፣ መገለጫ፣ ማንነታቸው ይሆናል ማለት ነው። ከዚህ በኋላ ነው ሰዎች ወደሚፈልጉት ግብ ወይም መድረሻ የሚደርሱት ማለት ነው። ስለዚህ ይህን ሂደት በትክክል ለሚጠቀምበት ሰው ህይወቱን መቀየር ይችላል ማለት ነው። ህይወቱን ወዳሰበበት ከፍታ ወዳሰበበት ግብ ወይም መድረሻ ሊያመጣው ይችላል ማለት ነው። ስለዚህ ይህንን ካልን ወደ ስልጠናው እንሂድ። የህይወት ክህሎቶች ምንድን ናቸው? እንግዲህ የህይወት ክህሎቶች ብለን የተነሳ ነው። የህይወት ክህሎቶች ምንድን ናቸው? ምክንያቱም አንድ ብቻ ስላልሆነ ወይም አንድ ብቻ ስላልሆነ የህይወት ክህሎቶች ብዙ የሆኑ ነገሮች ስለሆኑ ምንድን ናቸው ግን እነዚህ ነገሮች? ቅድም በተወሰነ መልኩ ለማንሳት ሞክረናል ይህን ሐሳብ። በየቀኑ የሚጨምረውን የህይወትን ጫናና ፍላጎት በየቀኑ እንግዲህ የህይወት ጫናና ፍላጎት ይጨምራል። ሰዎች አድገው ራሳቸውን ከቻሉበት ከዚያ ጊዜ ጀምሮ በህይወታቸው ላይ ዲማንድ ወይም ደግሞ ፍላጎት ወይም ጫና ይኖራል። ለምሳሌ የቤተሰብ ጫና ሊሆን ይችላል፣ የማህበረሰብ ጫና ሊሆን ይችላል። እድሜ በራሱ በመሄዱ የሚመጣ የራሱ ጫና ስለሚኖር እሱም ሊሆን ይችላል። እነዚህ በየቀኑ የሚጨምሩትን የህይወት ጫናና ፍላጎት ለመጋፈጥ እንድንችል የሚያደርገን አቅም ወይም ችሎታ ነው። በየቀኑ የሚመጣውን የህይወትን ጫና እንድንጋፈጥ የሚያደርገን አቅም ወይም ችሎታ የህይወት ክህሎቶች ማለት። ስለዚህ ግለሰቦች ህይወታቸው የሚገጥሟቸው ፍላጎቶችና ችግሮች ወይም በህይወታቸው የሚገጥመውን ዲማንድ ልንለው እንችላለን፣ በየጊዜው የሚለዋወጠውን ፍላጎት። ምክንያቱም ሰው ባለበት ነገር
በቃኝ አይልምና ያ በቃኝ አለ ማለት ወይም ክፍት መሆን ወይም መፈለግ ተጨማሪ ነገር መፈለግ ክፋት ያለው ጉዳይ አይደለም። ግን ያንን ክፍተት ወይም ያንን ፍላጎት ለመሙላት የምንሄደው መንገድ ትክክለኛም ሊሆን ይችላል ወይም ደግሞ መጥፎ ሊሆን ይችላል። ስለዚህ ፍላጎቱ በራሱ ችግር የለውም ማለት ነው። ፍላጎቱ በራሱ ችግር አይደለም። ግን ያንን ችግር ወይም ያን ፍላጎት ለመሙላት የምንሄድበት መንገድ ችግርም ሊሆን ይችላል መልካምም ሊሆን ይችላል ማለት ነው። ስለዚህ ችግሮችን ለመጋፈጥ የሚያስችሉ የሚለመዱና አወንታዊ የሆኑ ጸባያትን ማዳበር የመቻል ብቃት የህይወት ክህሎቶች ማለት ነው። አወንታዊ ብለናል ምክንያቱም የህይወት ክህሎት ስንል እንግዲህ አንዳንድ ሰዎች በተንኮል ክህሎት ሊኖራቸው ይችላል። ያንን ግን ለማለት አይደለም ይህንን ዴፊኒሽን የተጠቀምነው ወይም ይህንን መግለጫ የተጠቀምነው ማለት ነው። ስለዚህ አወንታዊ የሆኑ ከዛስ ችግሮችን ለመጋፈጥ እንድንችል የሚያደርጉን ባህሪያት ቅድም ብለናል። ጸባይ ባህሪ አንድ ነገር ባህሪ ከሆነ በኋላ ነው ወደ ግቡ የሚያደርሰን ስላለን ማለት ነው። እነዚህን ባህሪያት እንድናዳብር ወይም ደግሞ ማዳበር የመቻል ብቃት የህይወት ክህሎት ይባላል ማለት ነው። ከራሳችን እንዲሁም ከሌሎች ጋራ በሰላም እንዲሁም በስኬት እንድንኖር የሚያደርጉን መሳሪያዎች ለዚህ የህይወት ክህሎቶች ይባላል። አንደኛ ከራሳችን ጋር ብዙ ሰዎች ባይባልም ሰዎች ከራሳቸው ጋር ሊጣሉ ይችላሉ። ከራሳቸው ጋር ላይስማሙ ይችላሉ። ምናልባት ትላንትና በሰሩት ስህተት ውስጥ የሚኖሩ ሰዎች ሊኖሩ ይችላሉ። ስለዚህ የትላንት ስህተት የህይወታቸውን ወደፊት አስሮባቸው የሚኖሩ ሰዎች አሉ።